እንዴት አድርገን ነው ዩቲአይን ወይም ደግሞ የሽንት ቧንቧ ኢንፌክሽንን ማቆም የምንችለው? ይህ እንግዲህ ስንሸና የሚያቃጥለን አንዳንድ ጊዜ ደም ተቀላቅሎ ሊወጣ ይችላል። kind of በኢኮይል በተባለ ባክቴሪያ የሚፈጠር ኢንፌክሽን ነው አብዛኛውን ጊዜ። ሶ ይሄንን በተፈጥሯዊ መንገድ ማጥፋት የምንችለው ወር ማዳን የምንችለው በደማከሴ ነው። እንግዲህ ይሄንን ያለው አንድ የተባረከ የኢትዮጵያ ሪሰርቸር ነው ስለ ደማከሴ አይ ቲንክ ከአንድ ፈረንጅ ጋር በመሆን አጠናው ጥናት ላይ ነው። ደማከሴ ብዙ ጊዜ በአንቲባዮቲክስ ሊድን ያልቻለ ዩቲአይን የማዳን ችሎታ አለው ማለት ነው። ሌላው በሐኪም ቤት ውስጥ የሚሰጠን አንቲባዮቲክስ መጥፎነቱ የገት ባክቴሪያዎቻችንን ዲስትሮይ ስለሚያደርግ ነውና ገት ወይም ደግሞ ጥሩ ባክቴሪያዎችን ተመልሶ ሰውነታችን ለመስራት እስከ 8 ወር ድረስ ነው የሚወስድበት አንዳንድ ሪሰርች እንደሚያሳዩት። ሶ ምንድነው የምታደርጉት? ደማከሴውን ውሃ ላይ አርጋችሁ እንደ ሻይ ታፈሉታላችሁ። 3-4 ብርጭቆ መጠጣት ትችላላችሁ throughout the day ማለት ነው። I hope this helps.